የቲክቶክ አዋርድ ላይ እጩ ነች። የምትሰራቸው ስራዎች ብዙ ጊዜ አነጋጋሪ ናቸው። የሰይፉ በኢቢኤስ እንግዳ አድርጊያታለሁ። ለማንኛውም ዩቲናስን ሞቅ አድርጋችሁ ወደዚህ ጋብዟት። ዩቲ እየተፈጠረ ያለው ነገር እውነት እየገባኝ አይደለም። ለምንድን ነው ይህ ሁሉ ሰላም ነው ስላየሽ እንደገና ደስ ብሎኛል። በቲክቶክ ብቻ ነበር የምናያት፣ በአካል ተከስታለች። ለዩቲ ሞቅ አላረጋችሁላት? ሁሉ ጥሩ አልহামዱሊላህ። እየበረታን ነው እንግዲህ አጫጭር መሰሪያቸው ነገሮች አነጋጋሪ የሆኑ ነው። ወንድ ሆነ ስተውኝ ወይ ደግሞ ሰካራም ሆነ ስተውኝ የተለየ ነው። ስሰባ እንደውም በቀን እስከ 6 ሰዓት ለሜካፕ ታጠፊያለሽ? አዎ 6-7 ሰዓት ነው። አራታይ ለሜካፕ ከዛ በኋላ ነው የሚሰራው። አዎ መላጣው ጸጉሩ ጺሙ ምናም እስኪሰራ ማለት ነው። መላጣው ዘይድ ናት የምትሰራኝ ዝናዊትና በጣም ተጠባ ስለምትሰራው በጣም እንትን ይላል። እንዲያ ሳርፍዳሽን የዩቲናስና አዶናይ ፉክክር በጣም አስገራሚ ሆኖ ወጪናው መጣቀር ለቲ ምን ያደርጋል? ምክንያቱም ጋይስ ትንሽ አጠራጣሪ ነገር አለ። ይሄንን ቮት ሰዓቱን እንድታዩልኝ ፈልጋለሁ። መጀመሪያ ሰላም እንደ ወንድማችሁ ከልባችሁ ላገዛችሁኝ ሰዎች አመሰግናለሁ ልላችሁ ፈልጋለሁ። ለምንድን ነው ምንም ፍላጎት ብቻ ስላለኝ ተመልካቹን ለማስደሰት የሚመጥ ነገር። አዎ እንዴ ነው የምትሰራው? ትወዱላታላችሁ? ምናልባት ሰዎች መንገድ ላይ ሲያዩሽ ምን አይነት አስተያየት ሰጡሻል? ቤተሰብ አየሽ ሰነድ ይሸጣው ዩቲ እንግዲህ በምስራቅ አፍሪካ ኢትዮጵያን እንግዲህ ራሷንም ስም ለማስጠራት እየተንቀሳቀሰች ነው። የመላው አድናቂዎችሽ ድጋፍ ያስፈልግሻል እንድታሸንፊ? አዎ በጣም ያስፈልጋል። ቮት በጣም ጥሪ ታዲያ ለዚህ አይደል እንደተገናኘ ነው። ምስራቅ አፍሪካ ዋና ነው። ከሩጫ ቀጥሎ እንግዲህ ተጽዕኖ በመፍጠር በቲክቶኩም ዘርፍ እነ ዩቲ ተወዳድረዋልና መደጋገፍ ግድ ይላል። ያው ጥሪሽን አቅርቢ። እናቴ ትሙት ብዬ መማል አልወድም። እግዚአብሔር ነው። እሺ እንግዲህ ታጭተናል በዚህኛው አዋርድና በጣም ይሄ ታዋቂ ሰዎች በጣም ነው ያሉበት፣ ዘፋኞች እነ ዳይመንድ ያሉበት መድረክ እና አለሁበት እዛ ላይ ከኢትዮጵያ እኔና ሃሌሉያ አለችበት። ሃሌሉያ በዘፈኑ አለችበት። ዋው! ስለዚህ ሰዎች እንዴት ነው ድምጽ መስጠት የሚችሉት? አካውንቴ ላይ ያለ ሊንኩ እዛ ላይ ገብተው ያው ኢሜል ይጠይቃል፣ ፓስወርድ ምናምን እሱን አስገብተው ቮት ማድረግ ይችላሉ። እስካሁን እንዴት ነው ድምጽ አሰጣጡ? እየመራች ነው ልጃችን ታሸንፋለች። መጣቀር ለቲ ምን ያደርጋል? ምክንያቱም ጋይስ ትንሽ አጠራጣሪ ነገር አለ። ይሄንን ቮት ሰዓቱን እንድታዩልኝ ፈልጋለሁ። መጀመሪያ ሰላም እንደ ወንድማችሁ ከልባችሁ ላገዛችሁኝ ሰዎች አመሰግናለሁ ልላችሁ ፈልጋለሁ። እየተፈጠረ ያለው ነገር እውነት እየገባኝ አይደለም። ለምንድን ነው ይህ ሁሉ ሰው እንደዚህ የወደደኝ? እኔ አላቅም። እግዚአብሔር ያው እናቴ ትሙት ነው የምላችሁ። ማርያምን እናቴ ትሙት ብዬ መማል አልወድም። እግዚአብሔር ነው። ካሸነፍሽ እንዲያጨብጭበንማ ምንድነው የምታደርግልን እያሉ ነው። እንደው መኪናውን ካሸነፈች ለሰይፉ በኢቢኤስ ተመልካቾች ቃል ገብታለች። ዩቲ ተላክስ ታስነፋቸዋለች። ያው ቃል ግቡላ ለኔ ፒፕ ይቀናሻል ኢንሻአላህ። እንግዲህ ስለሆነች ከልብ ነው የማመሰግነው። ያው ቲክቶኩ የወጣቶች ምርጫ እየሆነ